ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰሞኑን አንድ አስተማሪያችን በተለያዩ ዩኒቨርሲቲዎች ውስጥ የተደረጉ ስለ ዝምድና መቀጠል የሚናገሩ ጥናቶች ካሉ እስቲ ቼክ አድርጉና አምጡ አለ። አንድ ተማሪ ይሄን ጥናት አመጣ። ይሄ ጥናት እንደምትመለከቱት የተደረገው በሃርቫርድ ዩኒቨርሲቲ ነው። ጥናቱን ያደረጉት ደግሞ ለ80 ዓመት ገደማ ነው። ለአጭር ጊዜ አይደለም፣ 80 ዓመት ነው። እዚህ ጋር እንደሚነበበው ስክሪንሾቱን አስቀምጥላችኋለሁ። Almost 80 years ነው የሚለው years old has proved that embracing community help us live longer and be happier። 80 ዓመት ሙሉ የተደረገው ጥናት ምንድን ነው የሚናገረው? የማህበረሰብ መቀራረብ፣ ተግባባን። የማህበረሰብ መቀራረብና ቅርበት መኖር ምን ያደርጋል? ደስታንም ይጨምራል። ደስታን ብቻ ሳይሆን እድሜንም ያረዝማል የሚል ነገር ተናገረ ማለት ነው። ከዚያ ኡስታዙ ጋር ሲያመጣ ከሆነ ሐዲስ ጋር አያይዞት ነው ያመጣው ልጁ ማለት ነው። ሐዲሱን ነብያችን ሰለላሁ ዐለይሂ ወሰለም ከሳቸው የዘገበችው እናታችን ዓኢሻ ናት ረዲየላሁ ዐንሃ። ሙስነድ ኢማም አህመድ ውስጥ አለ። ከዚያ በኋላ ደግሞ የኢብኑ አቢ ዱንያ መካሪም አልአኽላቅ የሚለው ውስጥና የኢብኑ ሒባን መጅሩሒን የሚለው ክታብ ላይ የተዘገበ ሐዲስ ነው። ሐዲሱን ማስቀምጥላችኋለሁ እዚህ ጋር። ሐዲሱ ደግሞ ሰሒህ ነው። ኢማም አልአልባኒ ሲልሲላ ሰሒሃ የሚለው ክታባቸው ላይ አስቀምጠውታል። ሐዲሱ ምንድን ነው የሚለው? ሐዲሱ የሚለው ስለቱ ረሒሚ ወሕስኑል ጅዋሪ ወሕስኑል ኹሉቂ፣ እነኚህ ሶስቱ ስነ ምግባር። አንደኛ ዝምድና መቀጠል የሚባለው ያው ማህበረሰብ ማቀራረብ ነው። ዝምድና መቀጠል ማለት ያ ብቻ አይደለም። ወሕስኑል ጅዋሪ፣ ለጎረቤት መልካም መሆን፣ ይሄም ኮሚኒቲን እንትን ማድረግ ነው። ተግባባን። ኮሚኒቲን መሰብሰብ ነው፣ አንድ ላይ ሰላምን መፍጠር፣ በሰላም መኖር ምናምን የሚባለው ነገር ቅድም ጥናቱ ላይ ያነበብነው ነው ማለት ነው። ወሕስኑል ኹሉቂ፣ መልካም ስነ ምግባርም ደግሞ ምን ያደርጋሉ ያለው ሰለላሁ ዐለይሂ ወሰለም? ዩዐሚራን ዲያር፣ ሀገርን ይገነባሉ ነው ያለው። ሀገርን ያሳምራሉ። ሀገርን ያሳምራሉ ማለት ደግሞ በደስታ የመኖርን እድል ከፍ ያደርጋሉ ነው። ጥናቱን የሚናገረው ያንኑ ነበር። ከዚያ በኋላ ደግሞ የዚዳን ፊል አዕማር፣ እድሜንም ያረዝማሉ። ቅድም ያነበብነው ጥናትን ይሄንኑ ነው የሚናገረው። ጥናቱን በነገራችን ላይ በጣም ደስ ስላለኝና የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስ በእርግጠኝነት ስለሚያረጋግጥና እንትን ስለሚያደርግ በደንብ አድርጎ እንትን ስለሚያደርግ አነበብኩት። ሳነበው በጣም በሚገርም ሁኔታ ጥናቱ ላይ የተሳተፉ ሰዎች ብዛታቸውን ብትመለከቱ ወላሂ ትገረማላችሁ። ኦልሞስት ወደ 270 ተማሪ ነው የተሳተፈበት። 270 ተማሪ ደግሞ ከቤተሰቦቻቸው ከምናምን ጋር ሲደማመር ደግሞ ከ1200 በላይ ሰዎች ተሳትፎበታል ጥናቱ ላይ። ጥናቱ ለ80 ዓመት ገደማ ነው የሄደው። ጥናቱ ደግሞ ሲካሄድ ፈንድ ሲያደርግ የነበረው ናሽናል ኢንስቲትዩት ኦፍ ሄልዝ የሚባል ድርጅት ነው። ይሄ ድርጅት ይሄ ተቋም ቢያንስ ለአንድ ጥናት ብቻ ለአንድ ተራ ጥናት ከ1 ሚሊዮን እስከ 2 ሚሊዮን ዶላር ገደማ ነው የሚያወጣው። ለዚህ ጥናት ደግሞ አወጣ ተብሎ የሚገመተው ከ100 ሚሊዮን የማያንስ ብር ነው፣ ዶላርን ነው ማለት ነው። 100 ሚሊዮን ዶላር ወጥቶ 80 ዓመት ተቆጥሮ ያው የሆነ ትውልድ አልቆ ሁለተኛ ትውልድ ተፈጥሮ ማለት ነው። 80 ዓመት ሙሉ ሲጠና ከርሞ ከዚያ በኋላ ፕሩቭ የተደረገው ነገር ምንድን ነው? የነብያችን ሐዲስ፣ አንድ ኖርማል ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ፕሩቭ ተደረገ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚያ ጊዜ ሲናገሩ እኮ ሌላ ነገር ሊሉ ይችሉ ነበር እኮ አይደል እንዴ? ይሄ ስለ ስለተ ረሒም ተናግረው ስለ ቤተሰብ መቀጠልን፣ ማህበረሰብን ማቀራረብን፣ በመልካም አኗኗር ከጎረቤት ጋር መኖር የሚለውን ነገር በሌላ ነገር መቀየር ይችሉ ነበር። ወላኪን ከአላህ ዘንድ ስለተላኩና ወማ የንጥቁ ዐኒል ሀዋ፣ በራሳቸው ፍላጎት ዝም ብለው ስለማይናገሩ አላህ እንዳሳወቃቸው ስለሚናገሩ አላህ ያደረገውን የሰው ልጆችን አፈጣጠር ነገሩን ማለት ነው። እሳቸው የተናገሩትን ነገር ዛሬ ላይ ነብዩን ሰለላሁ ዐለይሂ ወሰለም ጠላት አድርገው የሚያዩ ሰዎች 100 ሚሊዮን ዶላር ከፍለው እሳቸው የተናገሩትን ነገር ፕሩቭ እያደረጉ ነው ያሉት። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው ስንል እኛ ብቻ ሳይሆን ጠላትም እየመሰከረላቸው፣ መመስከሩን አውቆ አይደለም ባይደወይ። አሁን እነኚህ ፈረንጆች ነብዩ እንዲህ ብለዋል የሚለውን ነገር አያውቁትም አይደለም። ፈረንጆቹ አብዛኛው ሙስሊም ራሱ ላያውቀው ይችላል። ሐዲሱን ደግሞ ነግሬያችኋለሁ የቱ ጋር እንዳለ። ሐዲሱ የት እንዳለ ማወቅ ከፈለጋችሁ ይሄው እዚህ ጋር እንዳስቀመጥኩት ሙስነድ ኢማም አህመድ ላይ አለ። ከነቁጥሩ ሄዳችሁ ቼክ ማድረግ ትችላላችሁ። ሁለተኛ ደግሞ ኢብኑ ሒባን አልመጅሩሒን የሚለው መጽሐፉ ላይ አስቀምጧል። ከነቁጥሩ አስቀምጬላችኋለሁ ይሄኛውንም። ሶስተኛው ደግሞ መካሪም አልአኽላቅ የሚለው ላይ ኢብኑ አቢ ዱንያ ከነቁጥሩ አስቀምጬላችኋለሁ ማለት ነው። ሄዳችሁ ማየት ትችላላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ወማ የንጢቁ ዐኒል ሀዋ፣ ከራሳቸው ተነስተው አንዳችም ነገር አይናገሩም። ከአላህ ዘንድ ራእይ ይመጣላቸዋል። የመጣላቸውን ራእይ ያስተምራሉ። እሳቸው ያስተማሩትን ነገር ዛሬ ላይ ያልተቀበለ ማህበረሰብ ነገ ላይ አጥንቶ ምን ብሎ ዛሬ ላይ ያው አላዋቂነትና ማህይምነት ስላለ ያን ነገር ላይረዳ ይችላል። ነገ ላይ ደግሞ አጥንቶ ሲደርስበት
$100 ሚሊዮን እያወጣ 80 ዓመት ሙሉ እየፈጀ ኦልሞስት ወደ 1300 ቤተሰብ ወይ ደግሞ 1200 በላይ ቤተሰቦችን ከፈጀበት በኋላ ወይ ደግሞ እነሱ ካለቁ በኋላ አረጋግጦ እንዲህ ነው ብሎ ነብያችን ከ1400 ዓመታት በፊት የነገሩንን ነገር ዛሬ ላይ ተመልሶ እንደ ትልቅ ጥናት አድርጎ $100 ሚሊዮን ፈጅተንበታል ብሎ ይናገራል ማለት ነው። ይሄን ያለው ነገር አላህ Subhanahu Wa Ta'ala ጥሩ ነገር ተናግረው ጥሩ ነገር ከሚተገብሩ ዝምድናን ከሚቀጥሉ ለጎረቤቶቻቸው መልካም ከሚሆኑ ባሮች አላህ ያድርገን። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.